ውድ የቻናል ቤተሰቦች እንዴት ናችሁ? እንዴት ሰነበታችሁ? የማስደምጣችሁ ሰበር መረጃ ነው። ከትግራይ ከመቀለ ከተማ የፈንጅ ፍንዳታ አጋጥሞ ነበርም። የፈንጁ መንስኤ ምንድነው? እነማን አፈነዱት? ምን ተፈጠረ? የሚለውን ነገር እስከ መጨረሻው ድረስ ከኔ ጋር አብራችሁ ከሆናችሁ የምነግራችሁ ይሆናል። ዜናውን ያጠናቀርኩት እኔ አዲሱ ተሾመ ነኝ። የመቀለ ነዋሪ ተረጋግቶ አካባቢውን እንዲጠብቅ ተላለፈም። በመቀለ ከተማ ዛሬ ከምሽቱ 3 ሰዓት ተኩል አካባቢ የፈንጂ ፍንዳታ ተከስቶ ነበር። በሰውና በንብረት ላይ ያደረሰውን ጉዳት የለም ተብሏል። የመቀለ የከተማው ሰላምና ጸጥታ ጽሕፈት ቤት ለመቀለ ኤፍኤም በሰጠው መረጃ ምሽት 3 ሰዓት ተኩል አካባቢ በአዳሃቂ ክፍለ ከተማ በመቀለ ዩኒቨርሲቲ አዳሃቂ ካምፓስ ዙሪያ የፈንጂ ፍንዳታ ተከስቶ ነበር። በፍንዳታው የሰውም ይሁን በንብረት ጉዳት እንዳልደረሰ ተገልጿል። የፈነዳው ፈንጂ የመቀለ ከተማን ሰላምና ጸጥታ ለማናጋትና ህዝቡን ለማሸበር ዓላማ ባላቸው የጥፋት ኃይሎች ሆን ተብሎ የተፈጸመ ነው ያለው ጽሕፈት ቤቱ ጥቃቱ በሰውም ሆነ በንብረት ያደረሰው ምንም አይነት ጉዳት ባይኖር በፍንዳታው ድምጽ በርካታ ህዝብ ተደናግጧል ሲል ገልጿል። ፍንዳታው የመቀለ ህዝብን ለማሸበር የካቲት 11 በዓል በሰላም እንዳይከበር በሚፈልጉ ተላላኪዎች ሆን ተብሎ የተፈጸመ ነው ሲልም አክሏል። ከወራት በፊትም ተመሳሳይ ቦታ መሰል ሽብር ተግባር ተፈጸመ ነበር ሲል አስታውሷል። ይህንን ድርጊት የፈጸሙ ጸረ ህዝብ ኃይሎች በቁጥጥር ስር ለማዋል የመቀለ ከተማ ፖሊስ ከሚመለከታቸው የጸጥታ አካላት ጋር በመተባበር በትኩረት እየሰራ ነው ብሏል። ህብረተሰቡ ተረጋግቶ አካባቢውን መጠበቅ እንዳለበት ያሳሰበው ጽሕፈት ቤቱ ስለ ፍንዳታው አፈጻጸም ስለ ፈጻሚዎቹ የሚመለከት ዝርዝር ማጣራት ተጠናቆ ሲያል ይፋ ይደረጋል አሳውቋል። ከቅርብ ጊዜ ወዲህ በትግራይ ያለው ሁኔታና በሚዲያዎች ላይ የሚፈጸመው ነዋሪዎች በእያንዳንዱ ነገር ስጋት ላይ የሚጥል ሆኗል። ክልሉ ካለፈው ደም አፋሳሽ ጦርነት ጋር ያላጋገመ ቢሆንም አሁንም የሚታየው ጦርነት መሰል ድባብ ለነዋሪዎች ጭንቅ እየፈጠረ ነው።